ላይ ራሱ ማለት ነው። እሺ አላህ ማለት ይሄ አላህ ማለት አላህ እግዚአብሔር ምናምን የሚለው እኮ ችግር የለውም። ሲጀመርም እንዴት ችግር የለውም? ፈረንጆቹ ለምሳሌ እኔ በፊት ሳይ ማለት ነው የምጠይቅ ጥያቄ አለ ስለ ሃይማኖቱ በኋላ ለምሳሌ በፊት አላሁ አክበር ብሎ ሲጽፍ አንዴ ከስር ጋድ ኢዝ ግሬት ብሎ ነው የሚጽፈው። ችግር ኦል አባውት ላንጉዌጅ አይደል ነው አይደለ? ሌላ ትርጉም አለው። አላህ ወይም እግዚአብሔር ማለት ችግር የለውም እያልከ ነው። እግዚአብሔር ብሎ ጠራ ነብይ አለ? ከኢትዮጵያ ውጭ እግዚአብሔር የአምላክ ስም ብሎ የሚያምን ክርስቲያን አለ? ላንጉዌጅ ዲፈረንስ ነው ነው የምልህ። ገብቶሃል? እግዚአብሔር ብሎ የጠራ አለ ወይ? ከኢትዮጵያ ውጭ አለ ክርስቲያን የአምላክ ስም? ጠንክር። በዛ አንግል ካየው ትክክል ነህ። የለም እናመሰግናለን። ከኤርፖርት ወጣ ብለህ እንደዚህ ሌላ ዓለም ክርስቲያን ጋር ሄደህ የአምላክ ስም እግዚአብሔር ነው ብትል አይሰማህም። እንደዚህ መስቀል አንጠልጥሎ ማለት ነው። ለማንኛውም እሺ፣ ሌላ ጥያቄ ካለ ጠይቅ። ኢየሱስ ክርስቶስ ላይ ያለህን አመለካከት ንገረኝ፣ ማወቅ ስለምፈልግ ነው። ያልገባኝ ጥያቄ ጠይቄ ዜን የእናንተንም ቁርአን እስቲ ሞር ለማወቅ እፈልጋለሁ። ኢየሱስ ክርስቶስ ላይ ያለን አመለካከት እኛ ሙስሊሞች የተከበረ መልእክተኛ ነው፣ ነብይ ነው፣ ሰው ነው። አምላክ አላህ ሱብሓነሁ ወተዓላ የመረጠው የላከው መልእክተኛ ነው ለእስራኤል ሰዎች። በእርሱ በኩል በርካታ ድንቅና ተአምራትን አድርጎለታል አምላክ አላህ። ለምሳሌ ሙታንን የማስነሳትን ተአምር ሰጥቶት ነበር። ማየት የተሳናቸውን የመፈወስ ተአምር ሰጥቶት ነበር። ለምጽ ያለባቸውን የመፈወስ ተአምር ተሰጥቶ ነበር። መስማት የማይችሉ ድዳዎችን የመፈወስ ተአምር ተሰጥቶ ነበር። አላህ ይህም በቁርአን ላይ ሲናገር ምን ይላል? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩስል ወአተይና ዒሳ ብነ መርየም አልበይናት። የማርያምን ልጅ ዒሳን ወይንም ኢየሱስን በርካታ ተአምራቶችን ሰጥቸዋለሁ እያለ ይናገራል። እነዚያ የመልእክተኛነቱንና እውነተኛ ከአምላክ ዘንድ የተላከ ነቢይ መሆኑን ማረጋገጫዎች ሲሆኑ ማለት ነው። ልክ እንዲሁ በእርሱ ላይ ያለን አመለካከት በወንድ ዘር ፈሳሽ የተወለደ አይደለም። መሲሁ እንደማናችንም እናትና አባቶቻችን ተገናኝተው ሳይሆን አምላክ አላህ ሱብሓነሁ ወተዓላ ከሴት ብቻ ተአምራዊ በሆነ መንገድ በቃሉና በመንፈሱ እንዳስገኘው ይነግረናል። ገብቶሃል አይደል? ከድንግል ማርያም ማንም ወንድ ሳይነካት ወለም የምሰስኒ በሸር አለች። ማንም ወንድ ያልነካኝ ስሆን አለች። ወንድ የሚባል ሳይነካት ተአምራዊ በሆነ መንገድ አላህ ሱብሓነሁ ወተዓላ ከማርያም እንደፈጠረውና እንዳስገኘው ይነግረናል ማለት ነው። ይህ ነው። ሌላው ነገር መሲሁን አላህ ሱብሓነሁ ወተዓላ ከእስራኤላውያን ሰዎች ከነዚያ በደለኛ ከሆኑ አካሎች አድኖታል። ወሙጠሂሩከ ሚነ ለዚነ ከፈሩ አለው። ከነዚያ ከካዱትም ከይሁዳውያን አድንሃለሁኝ አነጻሃለሁኝ ያለው ወደ ሰማይ ወሰደው፣ በክብር አሳረገው። በሁለተኛው ሰማይ ላይ በክብር ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ ሲናገሩ ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሰባቱ ሰማይ ባረግኩኝ ጊዜ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። እርሱም ምን አላቸው? መርሐበን ቢልአኺ ሷሊሕ ወነቢይ ሷሊሕ፣ መልካሙ ወንድሜ መልካሙ ነቢይ ሙሐመድ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረገልኝ አሉ። አሰላሙ ዓለይከ ወረሕመቱላሂ ወበረካቱ፣ ሰላም ታቀረበላቸው። ወደ ዓሊ ብልኸይር፣ ከአምላኬም ከአላህ ዘንድም ጥሩ ነገር እንዳገኝም ጸለይልኝም አሉ። ተቻለ። ይህ ነው። ሌላው ነገር መሲሁ በዘመኑ መጨረሻ ላይ ከሰማይ አዘ ኤንድ ኦፍ ዘዴ ደግሞ እንደሚመጣም ታምናላችሁ አይደለ? አዎ በደንብ እናምናለን። የዘመኑ ፍጻሜ ከዓለም ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል። በዚያ በምድር ላይ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ይሞታል። ሞት በሁሉም ሰው ላይ ተወስናልና አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ይላል። ሁሉም ሰው እኔ ሙስሊም ፍሬንዶች አሉኝ እና ምን አሉኝ መሰለህ፣ በመጨረሻው ሰዓት ሲመጣ የሆነ ፍርድ ይሰጣል። እሱ ደግሞ የሆነ ጂኒ አለ፣ የሆነ ሰይጣን አለ። እሱን አዘ ኤንድ የሚገለውም እሱ ነው ማለት ሞር ፓወርፉል እንደሆነ ነው የነገሩኝ። እና እስቲ ንገረኝ። እንግዲህ መሲሁ የዓለም ፍጻሜ በሚመጣ ጊዜ የዓለም ፍጻሜ ይቅርታ የውመል ቂያማ ወይንም የትንሳኤዋ ቀን ሳይሆን የትንሳኤው ቀን ከመድረሱ በፊት ነው እንደማንኛውም ሰው
በምድር ላይ ኑሮ ከዚያ በኋላ ዓለም ትቀጥላለች። የዘመኑ ፍጻሜ ላይ የዛኔ አይደለም ከመድረሱ በፊት ይመጣል ይወርዳል። የዛኔ ደጃል የሚባል አለ፣ ሐሰተኛው መሲህ ነው። ገብቶሃል አይደል? ሰይጣን ያለው እርሱን ነው፣ ሐሰተኛው መሲህ እሱን ይገለዋል። እንግዲህ አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ፣ እውነተኛውን መሲህ የማርያምን ልጅ አንቀበልም ብለው መልሰዋል አይደል? አይሁዶች እስካሁን ድረስ መሲሁ ይመጣል ቃል የተገባልን ብለው እየጠበቁ ነው። የዛኔ ሐሰተኛው መሲህ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ትንቢትን ሲናገሩ። ነቢይ ናቸውና ትንቢትን ይናገራሉ ስለወደፊቱ ስለሚመጣ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል ይመጣል አሉ። የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። የዛኔም አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል አሉ። አያቸው፣ አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል። አላህም የዛኔ እውነተኛውን መሲህ ከሰማይ ያወርደዋል፣ ይሄን ሐሰተኛውን መሲህንም ያጠፋዋል ብለው ተናገሩ። አያቸው፣ አይሁዲዎች ለምንድን ነው ያንን እውነተኛውን መሲህ የማርያምን ልጅ መልሰው አንቀበልም ብለው ሐሰተኛውን መሲህ የተቀበሉበት ምክንያታቸው ምንድን ነው? ምክንያቱም አይሁዲዎች ሲጠብቁ የነበረው መሲህ ንግስናን ያቆናጥጠናል ብለው ጠብቀው ነበር። ልክ ንግስናን ለምደው ነበር። በሙሴ ነቢይም ነው ንጉስም ነው፣ በዳዊት ነቢይም ነው ንጉስም ነው፣ በነ ሰለሞን በነዚህ ለምደው ነበር። መሲሁም ሲመጣ የበላይነትን የሚያጎናጽፈን ነው ብለው ነበር። ነገር ግን የማርያም ልጅ መሲሁ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ነበር ሲሰብካቸው የነበረው። በሰማይ ላይ እንዲህ ታገኛላችሁ፣ በሰማይ ላይ እንዲህ ታገኛላችሁ ብቻ ነው ትምህርቱ። እንዴ ይሄ ነው የእኛ ንጉስ ብለው ተሳለቁበት። አንተማ መልእክተኛም አይደለህም ነቢይም አይደለህም ያመጣሃቸውም ድግምቶች እንጂ ተአምራቶች አይደሉም ብለው አስተባበሉት። ጭራሽ እርሱን ለመግደልና ለመስቀል አሲሩ አምላክ አላህ ሱብሓነሁ ወተዓላ ያነሳው። ገብታችኋል አይደል? የሐሰተኛው መሲህ ሲመጣ ግን ምን ይላቸዋል? እኔ የዚህ ዓለም ንጉስ ነኝ ብሎ ይነግራቸዋል። ደጃል ገብታችኋል? የዛኔ ቃል የተገባህልን መሲህ አንተ ነህ ማለት ነው፣ ንግስናን የምታቆናጠጠን አንተ ነህ ይሉታል። አብረውት ይከተሉታል አይሁዶችም የዛኔ ያሉ ነቢ ሰለላሁ ዐለይሂ ወሰለም። በዚህም ጊዜ ሳሉ አብረውት እንትን እያሉ ዓለምን እያሰሱ እያለ አላህ ሱብሓነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል፣ ከዚያም በኋላ ይገለዋል አሉ። እንዴት እንደሚገድለው ሁሉ ትንቢትን ተናግረዋል። የማርያም ልጅ መሲሁ የዛኔ ከሰማይ በሚወርድ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም በቀኙና በግራው 2 መላእክቶች አጅበውት ይወርዳሉ አሉ። ዒሳ ብቻውን አይወርድም። ከቀኙና ከግራው 2 መላእክቶች አጅበውት ይወርዳሉ። ወዲያውም እንደወረደ ወዴት ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም? ወደ ኢየሩሳሌም ያቀናል አሉ። ሲያስተምርባት ወደ ነበረችው ሀገር ይሄዳል። የዛኔ ሰዎችም ሊሰግዱ ብላችሁ የሱብሒ ሶላት ልትሰግዱ ብላችሁ ይደርስባችኋል አሉ። ፈተቀደም ያ ነቢይ አላህ፣ አንተ የአላህ ነቢይ ሆይ ተቀድመህ አሰግደን ትሉታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አሉ፣ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃም የተደረገው እናንተ አሰግዱ ይላችኋል። ፈየቁል፣ የዛኔም መሲሁ እንዲህ ይላችኋል፣ ኢነሃ ኡቂመት ለኩም፣ እርሷ ለእናንተ ነው ኢቃም የተደረገችው እናንተ አሰግዱ ይላችኋል። እናንተም ታሰግዱታላችሁ አሉ። ወዳም ይወጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን? ደጃልን ፍለጋ፣ ያን ሐሰተኛውን መሲህ ግደል ተብሎ ነው የተላከው። ታቻል ወዳም ይወጣል። ከመስጅድ እየወጣ እያለ ሐሰተኛው መሲህ ከዚያ እየመጣ ፊት ለፊት ይገናኛሉ አሉ። በሚገናኙ ጊዜ የሚሆነውንም ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ፈዒንደማ የረ ደጃል ዒሳ ፈየዙቡ ከማ የዙቡ ልሚላሕ ዒንደማ የضዑ ፊል ማእ አሉ። ሐሰተኛው መሲህ እውነተኛውን መሲህ በሚያየው ጊዜ የዛኔ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚሟሟው ወይንም እንደሚቀልጠው ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል፣ ይሟሟል አሉ። በቃ ይርገፈገፋል አሉ። ፈየህሩብ አሉ፣ ሊያመልጥም ይሞክራል፣ ይሮጣል አሉ። ፈየትበዑሁ ዒሳ፣ ነገር ግን መሲሁ ይከተለዋል አሉ። ፈየቁሉ ለሁ፣ እንዲህም ይለዋል፣ ላ ተህሩብ ምኒ ኢነ ሊ ضርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንድ የትመታለችኝና ከአላህ ዘንድ የተወሰነችልን ከእርሷም ልታመልጥ ልትሸሽ አትችልም ይለዋል። ፈየቅትሉሁ ቢضርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። መሲሁ የሚከተለውና ሐሰተኛውን መሲህ በአንዲት ምት ብቻ ይፈጽምበታል፣ ይገለዋል አሉ። ይህ ነው ያለው ነገር። ኦኬ ቴንክ ዩ ሁሱዬ አመሰግናለሁ። እና 2 ጥያቄ ብቻ ጠይቄ እወጣለሁ እና ሌላ